ዛሬ የምንገባው በታሪክ ውስጥ እጅግ ወሳኝ ከሆኑት ዓመታት ወደ አንዱ ነው። እንግዲህ ለአራት ረጅም ዓመታት ዓለምን ሲያናውጥ የነበረው የመጀመሪያው የዓለም ጦርነት በአስደናቂ ሁኔታ ወደ ፍጻሜው የመጣበትን ያንን ክስተት የበዛበትን 1918 ነው የምንመረምረው። እንግዲህ የምንሄድበትን መንገድ ላሳያችሁ። መጀመሪያ 1918 ላይ የነበረውን ተስፋ አስቆራጭ ቁማር እንመለከታለን። ከዛ የጀርመን የመጨረሻ ጥቃት ምን ይመስል እንደነበር እናያለን። በመከተል ማዕበሉ እንዴት እንደዞረ፣ የዶሚኖዎቹ መውደቅ፣ የጦርነቱ ፍጻሜ እና በመጨረሻም ይህ ሁሉ ነገር ትቶት ያለፈውን አዲስና ችግር የሞላበትን ዓለም እንቃኛለን። እሺ እንጀምር። መጀመሪያው ምዕራፋችን በ1918 መጀመሪያ ላይ አውሮፓ ውስጥ የነበረው ሁኔታ በጣም አስጊ ነበር ማለት ይቻላል። ጦርነቱ በሙሉ በሚዛን ላይ ተንጠልጥሎ ነበር። ወደ የትኛው አቅጣጫ ሊወድቅ ይችል ነበር? ያው የ1918 ክስተቶች ለመረዳት የሁለቱንም ወገኖች ሁኔታ ማየት አለብን። ሁለቱም ወገን ምን ያህል ተስፋ አስቆራጭ ሁኔታ ውስጥ እንደነበሩ። እስኪ የተባባሪ ኃይላትን እንይ። ሩሲያ ከጦርነቱ ወጥታለች። ይህም ጀርመን ኃይሏን በሙሉ በምዕራቡ ግንባር ላይ እንድታሰባስብ እድል ሰጥቷታል። በሌላው በኩል ደግሞ ጀርመንን ስንመለከት በእንግሊዝ የባህር ላይ እገዳ ምክንያት ህዝቡ በረሃብና በአጠቃላይ አለመረጋጋት እየታመሰ ነው። ከሁሉም በላይ ደግሞ አሜሪካ ወደ ጦርነቱ ገብታለች። ይህን ለተባባሪዎቹ ማለቂያ የሌለው የሚመስል የሰው ኃይል እና ሀብት ይዞላቸው መጥቷል። ስለዚህ ሁለቱም ወገኖች ጫፍ ላይ ነበሩ ማለት ነው። አንድ ስህተት ሁሉንም ነገር ልትገለብጥ ትችል ነበር። እንግዲህ በዚህ ሁሉ ውጥረት እና አለመረጋጋት መሃል የአሜሪካው ፕሬዝዳንት ውድሮ ዊልሰን ፍጹም የተለየ ራዕይ ይዞ ብቅ አሉ። 14 ነጥቦች የሚባል ይሄ ዕቅድ በቃ ስለ ግልጽነት፣ ስለ ትጥቅ መቀነስ፣ ስለ ዓለም አቀፍ ትብብር የሚያወራ በጣም ሐሳባዊ የሆነ ነገር ነበር። ግን እስኪ ናስበው፣ ለዓመታት በደም በተጨማለቀው የአውሮፓ መድረክ ላይ ለተዋጉት መሪዎች ይሄ የዊልሰን ዕቅድ ከጦርነቱ እውነታ የራቀ ትንሽ የዋህነት ነገር ሆኖ ነው የታያቸው። ይህ ሁኔታ ጀርመንን ወደ አንድ ነገር ገፋት፣ ሁሉንም ነገር በአንድ ካርድ ላይ እንድትጫወት። እናም ጀነራል ሉደንዶርፍ አሜሪካ ሙሉ ኃይሏን አሰባስባ ከመምጣቷ በፊት ጦርነቱን ለመጨረስ አንድ የመጨረሻ እጅግ ግዙፍ የሆነ ጥቃት ከፈተ። ሁሉንም ነገር ወይንም ምንም እንደማለት ነው። እስኪ ይሄ የጀርመን የጸደይ ጥቃት እንዴት ሊሳካ እንደቻለ እንይ። ዋናው ነገር ሩሲያ ከጦርነቱ መውጣቷ ነው። ከሩሲያ ጋር ያንን የብረስት ሊቶቭስክን ስምምነት እንደፈረሙ ጀርመን ግማሽ ሚሊዮን ወታደሮችን ከምስራቅ ግንባር አንስታ ወደ ምዕራብ ልታመጣ ቻለች። አስቡት፣ ግማሽ ሚሊዮን! ይሄ ለመጨረሻው ግዙፍ ጥቃት በጣም ትልቅ የቁጥር ብልጫ ነው የሰጣቸው። የዚህ ጥቃት ስኬት ምስጢሩ አዲስና አብዮታዊ የሆነ የውጊያ ዘዴ ነበር። ለዓመታት ከዘለቀው በቦይ ውስጥ ተቀምጦ ከመተኳኮስ ይልቅ ስቶርም ትሩፐርስ የሚባሉ ልዩ ኃይሎች ነበሯቸው። እነዚህ ኃይሎች ጠንካራውን የጠላት መከላከያ ምሽግ ከማጥቃት ይልቅ አልፎት ሾልከው ይገባሉ። ከዛ ከኋላ ሆነው የትዕዛዝና የአቅርቦት መስመሮችን ይበጠብጣሉ። ይህ ዘዴ የተባባሪዎችን ኃይላት መከላከያ ሙሉ ለሙሉ በማናጋት መጀመሪያ ላይ አስደናቂ ስኬት ነው ያስገኘው። በዚሁ ጊዜ ደግሞ ከላይ በሰማይ የአየር ጦርነቱ እየተካረረ ነበር። ምንም እንኳን ሁለቱም ወገኖች በሺዎች የሚቆጠሩ አውሮፕላኖች ቢኖራቸውም የተባባሪዎቹ ኃይላት የኢንዱስትሪ አቅም በግልጽ ለአየር ላይ የበላይነትን እያስገኘላቸው መጥቶ ነበር። እናም በዚህ ወቅት ነው የጦርነቱ ዝነኛ አብራሪ የጀርመኑ ማንፍሬድ ቮን ሪችትሆፈን ቀዩ ባሮን በመባል የሚታወቀው ተመትቶ የተገደለው። ግን ከዚህ ሁሉ በኋላ የጦርነቱ ግለት በአስደናቂ ሁኔታ ተለወጠ። ያው ማዕበሉ በጀርመን ላይ ሙሉ ለሙሉ ዞራ ማለት ነው። ልክ እንደ ማንኛውም ትልቅ ማዕበል የጀርመን ጥቃቱም የመጨረሻው ጫፍ ላይ ሲደርስ ኃይሉ አለቀበት። በማርን ወንዝ አካባቢ ወታደሮቹ በጣም ደክመው የአቅርቦት መስመሮቻቸው ተበታትነው ጥቃቱ ቆመ።
እናም ልክ በዚች ወሳኝ ሰዓት ታሪክን የቀየረ ነገር ተፈጠረ። አዲስ ጉልበት አላቸው በደንብ የታጠቁ የአሜሪካ ወታደሮች በብዛት ወደ ግንባሩ መፍሰስ ጀመሩ። እስኪ የአሜሪካን ጣልቃ ገብነት ስፋትን መልከት። በቀላሉ በጣም አስገራሚ ነበር። በ1918 አጋማሽ ላይ ፈረንሳይ ውስጥ ብቻ 1 ሚሊዮን አሜሪካውያን ወታደሮች ነበሩ። 1 ሚሊዮን። እና ይሄ የአንድ ጊዜ ድጋፍ ብቻ አልነበረም። ከዚህ በላይ በየቀኑ ተጨማሪ 10,000 ወታደሮች ይደርሱ ነበር። በየቀኑ። ይህ ለደከመውና ለተዳከመው ለጀርመን ጦር ሊቋቋመው የማይችለው የሰው ኃይልና ሀብት ጎርፍ ነበር ማለት ይቻላል። እንግዲህ የጀርመን ጦር ሞራል ሙሉ ለሙሉ የተሰበረው ነሐሴ 8 1918 በአሚን ጦርነት ነው። የተባባሪዎቹ ኃይላት የመልሱ ማጣካት ምን ያህል ስኬታማ እንደነበር የሚያሳየው ጀነራል ሉደንዶርፍ እራሱ ያንን ቀን የጀርመን ጦር ጥቁር ቀን ብሎ መጥራቱ ነው። ከዚህ በኋላ የጀርመን ወታደሮች ሞራላቸው ተሰብሮ በብዛት እጃቸውን መስጠት ጀምረው ነበር። ይህ በግንባሩ ላይ የደረሰው ሽንፈት ሰፋ ያለ አንድምታ ነበረው። የጀርመን አጋሮች የመካከለኛው ኃይላት አንድ በአንድ መፍረስ ጀመሩ። ልክ እንደ ዶሚኖ አንዱ ሲወድቅ ሌላውን የገፋ መጣ ጀመረ። የተባባሪዎቹ ኃይላት የ100 ቀናት ጥቃት በመባል የሚታወቀውን የመጨረሻውን ዘመቻ ጀመሩ። እናም ያ ለዓመታት የዘለቀው የማይንቀሳቀሰው አሰልቺው የቦይ ጦርነት በቃ አበቃለት። ጦርነቱ አሁን ተንቀሳቃሽ ሆኗል። ጀርመኖች ደግሞ በምዕራባዊው ግንባር ላይ ሙሉ በሙሉ ወደ ኋላ በማፈግፈግ ላይ ነበሩ። የመካከለኛው ኃይላት መፍረስ በሚያስገርም ፍጥነት ነው የተከናወነው። አስቡት፣ በመስከረም መጨረሻ ቡልጋሪያ እጇን ሰጠች። ከወር በኋላ በጥቅምት የኦቶማን ግዛት ተከተለ። ወዲያው በህዳር መጀመሪያ ላይ ደግሞ ግዙፉ የኦስትሮ ሃንጋሪ ግዛት ፈረሰ። በቃ ጀርመናውም ሙሉ በሙሉ ብቻዋን ቀረች። እንግዲህ ይሄ በቀጥታ ወደ ጦርነቱ ፍጻሜ ይመራናል። የሚገርመው ግን የመጨረሻው ምት የመጣው በራሳ በጀርመን ውስጥ በተከሰቱ ክስተቶች ነው። አብዮት፣ የካይዘሩ ከስልጣን መውረድ እና በመጨረሻም የተኩስ አቁም ስምምነት። ጀርመን ብቻዋን ስትቀርና ሰራዊቷ ሙሉ ለሙሉ ሲደቅ ፕሬዝዳንት ዊልሰን ለሰላም ቅድመ ሁኔታዎችን አቀረቡ። 2 ዋና ዋና ነጥቦች ነበሩ። አንደኛ፣ ጀርመን ከያዘቻቸው ግዛቶች በሙሉ መውጣት አለባት። ሁለተኛ እና ከሁሉም በላይ የጀርመን ወታደራዊነት ምልክት የነበረው ካይዘር ከዙፋኑ መውረድ አለበት። የመጨረሻው ምት የመጣው ከጦር ሜዳ ሳይሆን ከራሷ ከጀርመን ውስጥ ነበር። የጀርመን የባህር ኃይል ራሱን እንዲያጠፋ የታዘዘውን ትዕዛዝ ሲሰማ በቃ አልታዘዝም ብሎ በኪል ከተማ አመፀ። ይቺ የአመፅ ብልጭታ በመላው ጀርመን እንደ ሰደድ እሳት ተስፋፍታ ወደ ሙሉ አብዮት ተቀየረች። በዚህም ምክንያት ካይዘሩ ከስልጣን ወርደው ከሀገር ለመሰደድ ተገደዱ። እናም በፈረንሳይ ኮምፒየን በምትባል ቦታ በባቡር ሰረገላ ውስጥ የተኩስ አቁም ስምምነት ተፈረመ። ስምምነቱ በ1988 በ11ኛው ወር በ11ኛው ቀን ልክ ከጠዋቱ 11 ሰዓት ላይ ተግባራዊ እንዲሆን ተወሰነ። የሚገርመውና የሚያሳዝነው ግን ውጊያው እስከ መጨረሻዋ ሰከንድ ድረስ ቀጥሎ ነበር። አንድ አሜሪካዊ ወታደር ሄንሪ ገንተር የሚባል ልክ 11 ሰዓት ሊሆን 1 ደቂቃ ሲቀረው ከጠዋቱ 10:59 ላይ ተገድሎ የመጨረሻው የጦርነቱ ሰለባ እንደሆነ ይታመናል። ጦርነቱ በቃ አበቃ። ግን ከኋላው የተወው ዓለም አዲስና በችግር የተሞላ ነው። የተከተለው ሰላም መራራ ነው። ያስከተለው ውርስም ረጅም ጊዜ የቆየና በጣም ውስብስብ ነበር። ከዚያም የመጣው የቨርሳይል ስምምነት ለዘላቂ ሰላም መሰረት ከመጣል ይልቅ ለወደፊት ግጭት ዘርን የዘራ ነበር ማለት ይቻላል። ጀርመን ወታደራዊ ኃይሏን ተገፈፈች፣ ከፍተኛ ካሳ እንድትከፈል ተገደደች፣ ሰፊ ግዛቷንም አጣች። ከሁሉም በላይ ግን ያናደደው የጦርነት ፋተኝነት የሚለው አንቀጽ ነበር።
ጀርመን ለጦርነቱ ሙሉ ኃላፊነቱን እንድትወስድ ያስገደዳት። ይሄ በጀርመኖች ዘንድ ጥልቅ የሆነ የውርደትና የቂም ስሜት ፈጥሮ ለቀጣዩ ትውልድ በጣም መርዛማ ውርስን ትቶ አለፈ። እናም በመጨረሻ የዚህ ሁሉ ዋጋ ምን ነበረ? የሰው ሕይወት ኪሳራው በቀላሉ አእምሮን የሚሰብር ነው። ወደ 10 ሚሊዮን የሚጠጉ ወታደሮች ተገድለዋል። ከ20 ሚሊዮን በላይ ቆስለዋል። በሚሊዮን የሚቆጠሩ ሲቪሎችም ሕይወታቸውን አጥተዋል። ይሄ አንዱ ሙሉ ትውልድን ያወደመ ታይቶ የማይታወቅ ጥፋት ነበር። መጀመሪያ ላይ ጦርነቶችን ሁሉም ያስቀር ጦርነት ብለውት ነበር። ነገር ግን የተከተለውን መራራ ሰላም ስንመለከት አንድ ወሳኝ ጥያቄ ይገጥመናል። የመጀመሪያው የዓለም ጦርነት ያበቃበት መንገድ ሌላ ታላቅ ጦርነት እንዲቻል ብቻ ሳይሆን ምናልባትም የግድ እንዲከሰት ያደረገው እሱ ራሱ አልነበረም።